ብዙ ጊዜ ከቶንሲል ሰርጀሪ ስፔሻሊ ከአፍንጫና ከጉሮሮ ቶንሲል ሰርጀሪ በኋላ ወላጆች አንዳንድ ጥያቄዎች ይጠይቁኛል። በጣም የሆነ ስትረስ ነው ተጨንቀው ማለት ነውና ቀና አድርገው ዶክተርዬ እንደዚህ አድርገን ስናይ እዚህ ጋር አሳያችኋለሁ ቪዲዮ። ዶክተር እዚህ ጋር ግራና ቀኝ የምታያቸው ነገሮች ያበጡ ነገሮች አሉ። ቀዳዳውም ጥብብ ብላለች። በዚህኛው በኩል እንደዚህ መስመር መስራት ጥብብ ብላ ነው ያለችው። አንዳንዴ ደግሞ ድፍን ይላል እና ዶክተር ምንድን ነው አልተሰራም እንዴ ብለው ይጠይቁኛል። እና እኔ በዚህ ጉዳይ ላይ እውነት በጣም ሰፊ የሆነ ምላሽ ሰጥቼበት ነበረ። እስኪ ድጋሚ ልንገራችሁ። እንግዲህ የአፍንጫ ቶንሲል የምንለው ልጆች በተለምዶ እንዲያፍናቸው፣ እንዲያንኮራፉ፣ አፋቸውን ከፍተው እንዲተኙ፣ እንዲገላበጡ ሲተኙ፣ ሽንታቸውን አልጋ ላይ እንዲሸኑ ላይክ አፋቸውን ከፍተው በጣም ከፍተኛ ድምፅ እያወጡ እንዲተኙ የሚያደርጋቸው በሽታ ወይም ችግር የአፍንጫ ቶንሲል ይባላል። እሱም የሚገኘው ከአፍንጫ ጀርባ ነው። ከአፍንጫ ጀርባ። ለዛም ነው በጣም ውድ የሆኑ የኢንዶስኮፒ ማሽኖችን ተጠቅመን ወይም ካሜራ ማሽኖችን ተጠቅመን ውስጥ ድረስ ገብተን የምናየው እንጂ ይሄኛውን አሁን ቀላል ነው። በሄድላይት ምናምን ማየት እንችላለን። ማንኛውም ሰው ማየት የሚችለው ነው። ወላጆች እናንተ እንደምታዩት። ነገር ግን እሱ አይደለም ዋናው ችግር፣ ከጀርባ ያለው ነው። የሚሰራውም እሱ ነው። ይሄ ፊት ለፊት የምታዩት ነገር ተርቢኔት ተብሎ ይጠራል። 3 ተርቢኔት አለው የሰው ልጅ፣ የታችኛው፣ የመካከለኛውና የላይኛው። የታችኛው ተርቢኔት ብዙ ጊዜ ለአካባቢያችን የተጋለጠ ስለሆነ ያ ማለት ለቀዝቃዛ አየር፣ ለሙቅ አየር፣ ለቆሻሻ፣ ለማንኛውም አይነት ሽታዎች የተጋለጠ ስለሆነ ሪአክሽን ይፈጥራል። እበጥ፣ መለስ፣ ሰብሰብ፣ አሁን መብጤ ማለት ነገር ይኖራል። ኦልሶ ኤር ፕሬሸርንና ኤር እንትንን ሙቀትንና ቅዝቃዜን ባላንስ የሚያደርግልንም የአፍንጫችን ክፍል ስለሆነ እንደዛ ሆኖ ስታዩት አትደናግጡ ወላጆችዬ። ሰርጀሪው ከአፍንጫ ጀርባና ኋላ ነው የሚሰራው። ስለዚህ እንዲህ በአይናችሁ በቀላሉ የምታዩት ነገር አይደለም። እንደው ለጤና ባለሙያዎችም ልጆችን ስታዩ ወይም ስትመረምሩ በናዛል ስፔኩለም አድርጋችሁ ስታዩ የሆነ ያበጠ እዚህና እዚህ ጋር የሚመስል ነገር ስታዩ፣ ቀላ ብሎ ያለ ነገር ስታዩ እንደ ፖሊፕ ነው ባትሉ ወይም ደግሞ የሆነ ያበጠ ችግር አለ ብላችሁ ባታስጨንቋቸው ደስ ይለኛል። እንደው የተከበራችሁ የጤና ባለሙያዎች በጣም ከይቅርታ ጋር ማለት ነውና ይሄ ጀስት ኢንፌሪየር ተርቢኔት ስዌሊንግ ወይም ብዙ ጊዜ ኢዳማተስ ሲሆን ስፔሻል ከጉንፋን ጋር ከአለርጂ ጋር ተያይዞ ሊያብጥ ይችላል። እንዲሁም ናቹራሊም እንደዛም ሊሆን ይችላል። አንዳንድ ጊዜ ግን ሰርጀሪ ልንሰራው እንችላለን። ይሄም ህጻናት ላይ ሳይሆን በተለምዶ አዋቂዎች ላይ ነው የምንሰራው። አልፎ አልፎ አንዳንድ ህጻናት ላይ በቁጥር በጣት የሚቆጠሩ ህጻናት ላይ ሊሰራ ይችላል። ከዛ ውጭ ግን ህክምና የሚያስፈልገው በሰርጀሪ አይደለም። እንደው በጣም ፐርሲስት አድርጎ ወይም እንደዛ ወፍሮ ለረጅም ጊዜ ከቆየ ምናልባት መድኃኒቶች ሰጠን፣ አንዳንድ ስፕሬዎች፣ ማጠቦችን ምናምን አስተምረን እሱን በዛ እናክመዋለን። ያ በቂ ነው። ከዛ ውጭ ግን አንድ ስትርፍ ስጋ ይዞ እኛን የምናውቀው እሱንም ረጅም ጊዜ የሚቆይና ስፔሻሊ አዋቂዎች ጋር ከፍተኛ ማፈን ሲያመጣ እኛ ራሳችን አይተን የምንሰራው ነው። ነገር ግን ህጻናት ላይ ፕሊስ በዚህ ጉዳይ አትጨነቁ ወላጆች ባካችሁን። ቤትም ከሄዳችሁ በኋላችን አይታችሁ ኢቭን የሚገርማችሁ እኮ አተነፋፈሳቸው ተስተካክሎ በደንብ እየተኙ ራሱ እንደው አንዳንድ እንዲቻርጋችሁ ታዩና ይህች ነገር እኮ አለች ብላችሁ ስትረበሸው ያለው ስቶፕ። እንደዚህ አይነት ጭንቀትን አቁሙ። ይሄ ምንም አይነት ችግር የሌለው የሚያስጨንቅ የሚረብሽ ችግር ወይም ጉዳይ አይደለም ወላጆችዬና አትረበሹ ለማለት ነው። በጣም ነው የማመሰግነው። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ህክምና ማዕከል። ደህና ደሩ። በዚሁ ደግሞ ብዙዎቻችሁ ኤሊት የአንገት በላይ ቀዶ ህክምና ማዕከል የት ነው ብላችሁ ጠይቃችሁኛል። አዲስ አበባ 22 መክሊት ህንፃ ጀርባ ነው። መመዝገብ ደግሞ ከፈለጋችሁ 0979555554 ወይም ደግሞ 0979555553 ወይም ደግሞ 0979555577 በሚለው መመዝገብ ትችላላችሁ። ከዛ እኔ ጋር ቀጠሮ ማስያዝ ትችላላችሁ ማለት ነው። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ደህና ደሩ።